አማራ ክልል የተፈጠረው የጸጥታ ችግር ከአማራ ህዝብ ጋር ለማገናኘት የተሞከረው ስራ መሰረታዊ አነጋገር መሰረታዊ ስህተት ነው። መሰረታዊ ስህተት ነው። እኛ እንደ ብልጽግና ፓርቲ የምናምነው የጸጥታ ችግሩን የፈጠሩ አካላት ባንድም ይሁን በሌላ መንገድ ስቴት እንደ ስቴት እንዲቀጥል የማይፈልጉ አካላት መልምል አሰልጥነው አሰማርተው ከፍለው ኢትዮጵያን ለማፈራረስ የሚጠቀሙበት የባንዳ ኃይል አድርገን ነው የምናየው። እኛ ይሄ ኢትዮጵያዊ ቢሆኑ ኖሮ የኢትዮጵያ ችግር በኢትዮጵያ ጥላ ስር መፍታት የሚቻልበት ኢትዮጵያውያን በድርድር በንግግር በሀገራዊ ምክክር ኮሚሽን እና ቁጭ ብለው አይተው ውስጣዊ ችግራቸውን መፍታት ይችላሉ እንጂ የትጥቅ የስልጠና የስምሪት የእቅድ ግብአቶቻቸውን በሙሉ ከግብጽ እና ከሌሎች ታሪካዊ ጠላቶች እየወሰዱ ኢትዮጵያ ውስጥ እየተዋጉ የኢትዮጵያን ፖለቲካ ችግር እፈታለሁ ይል ኃይል በፍጹም ከቅን የአማራ ህዝብ ጋር ለማገናኘት የሚሞከረው ሙከራ በጣም ስህተት ነው። እጅግ በጣም ስህተት ነው። የአማራ ህዝብ ዓላማው መስራት፣ ድህነት መውጣት፣ መለወጥ በኢትዮጵያ ችግሮች ውስጥም በኢትዮጵያ መልካም ነገሮች ውስጥም አልፎ ከሌሎች እህት ወንድሞቹ ጋር ሆኖ ኢትዮጵያን የማሻገር ዓላማ ህልምና ቁርጠኝነት ያለው ጀግና ህዝብ ነው የአማራ ህዝብ።